ሰላም ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁ? ከመሶብ ፊልም ስኩል ዛሬም ደግሞ በሌላ አዲስ ቪዲዮ ተገናኝተናል። ዛሬ ደግሞ የምናየው ካሜራችን ላይ ያሉትን የካሜራ ሞዶች ነው። እንደምናውቀው እንግዲህ ብዙ ሰዎች ካሜራን ከፍተው ሪከርድ ከማድረግ ባለፈ እነዚህን ሴቲንግ ላይ ሞድ ላይ የተወሰነ የእውቀት ክፍተት እንዳለ ስራዎቻችንን ስንሰራ እንረዳለን እና በዛሬ ቪዲዮአችን እነዚህ ካሜራ ሞዶች ምንድናቸው? እንደውም ከዛም ደግሞ አልፈን ደግሞ መቼ የትኛውን እንጠቀማለን፣ ምን አይነት አጋጣሚዎች ሲሆኑ ምን አይነቱን ሞድ እንጠቀማለን የሚለውን ዛሬ በስፋት እናያለን። ይሄ ቪዲዮ ለብዙዎች እንዲደርስ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ እንሄዳለን። እንደምናውቀው ካሜራችን ላይ ስፔሻሊ ኮንትሮል ማድረግ ያለብን አራት ነገሮች አሉ። እነዚህም ሶስቱ ኤክስፖዠር ትራያንግል ላይ ያሉት አፐርቸር፣ አይሶ እና ሸተር ስፒድ፣ እንደገና ደግሞ የመጨረሻው ደግሞ ማለት ነው ዋይት ባላንስ ነው። ማኔጅ የሚያደርግልን ዋይት ባላንስ ነው። እነዚህን አራት ነገሮች ኮንትሮል ለማድረግ በጣም ብዙ አይነት ነገሮችን ማድረግ እንችላለን። በራሳቸው ኮንትሮል ማድረግ እንችላለን። ግን እነዚህ አሁን ኮንትሮል ለማድረግም ራሱ ፐርሚሽን ያስፈልገናል ማለት ነው። ካሜራችን ላይ ሞድ የሚባሉት ነገሮች ካሜራው ምን አይነት ነገሮችን ይቆጣጠር፣ እንዲሁም ደግሞ እኛ ደግሞ ምን አይነት ነገሮችን እንቆጣጠር፣ የትኞቹን ኮምፖነንቶች መቆጣጠር አለብን የሚሉትን የምንወስንበት ሴቲንግ ነው ካሜራ ሞድ የምንለው ማለት ነው። ስለዚህ የተለያዩ የካሜራ ሞዶች አሉ። አሁን ከዚህ በኋላ የምንጠቅሳቸው እነዛ ካሜራ ሞዶች ላይ እኛንን የምንወስነው ወይስ ካሜራው ነው የሚወስነው የሚለውን የፓወር ጉዳይ ነው ማለት ነው። ለማን ነው የውሳኔውን ቦታ የምንሰጠው የሚለውን ነገር የምናይበት ነው። ስለዚህ ካሜራችን ላይ የተለያዩ አይነት እንትኖች አሉን፣ ሞዶች አሉን ማለት ነው። ስለዚህ አሁን ለምሳሌ ዛሬ የምናየው የካነን ካሜራ ሞዶችን ነው የምናየው። እዚህ ጋር እንደምትመለከቱት ሞዶቹን የምናስተካክልባት ኖድ አለችን ማለት ነው። እቺ ኖድ ላይ ያሉትን የካሜራ ሞዶች እናያለን ማለት ነው። የመጀመሪያው ካሜራችን ላይ የምናገኘው ሞድ አውቶ ሞድ ነው የሚባለው፣ ወይም ደግሞ እዚህ ጋር እንደምታዩት ግሪን ቦክስ የሚመስል ምልክት ይኖረዋል ማለት ነው። ይሄ አውቶ ሞድ እኛ ምንም ነገር የምናደርገው ነገር የለም። ካሜራችን ሁሉንም ኮምፖነንቶች አፐርቸር፣ አይሶ፣ ሸተር ስፒድ እና ኢቨን ከለርን ኮንትሮል ያደርጋል። ስለዚህ ለምሳሌ እዚህ ሩም ውስጥ ያለውን ከለር ኦር ደግሞ እዚህ ሩም ውስጥ ያለውን ኤክስፖዠር በመለካት ፖስብል የሚሆነውን ነገር ፕሮዲውስ ያደርግልናል ማለት ነው። ስለዚህ የእኛ ስራ ምንድን ነው ማለት ነው? ጀስት ሪከርድ ማድረግ ኦር ዙም ማድረግ የሚሆኑ እነዚህን የመሳሰሉት ነገሮች ነው እንጂ ዲፕ የሆነው የኤክስፖዠር እና የከለር ማስተካከያ ውስጥ የሚፈቀድልን ፓወር አይኖርም ማለት ነው። ስለዚህ አውቶ ሞድ ላይ ሁልጊዜ የምናስተካክላቸው ነገሮች ማለት ነው ፊዚካል የሆኑትን ነገሮች ነው። ለምሳሌ ዙም ልናደርግ እንችላለን፣ ስኬል ለመስራት ማለት ነው። ከዛ በኋላ ሪከርድ ማቆምና ማስጀመር ነው የሚሆነው ማለት ነው። ከዛ ውጭ ያለውን አፐርቸር፣ ሸተር፣ ከዛ በኋላ ዋይት ባላንስ እና አይሶን ኤቭሪ ነገር ኮንትሮል የሚያደርግልን ምንድን ነው ማለት ነው? ካሜራው ራሱ ነው ማለት ነው። ይሄኛው ጀማሪ ለሆኑ ሰዎች ስፔሻሊ የመጀመሪያ ታይም ላይ ልንጠቀመው እንችላለን። ይሄ ለምንድን ነው? ብዙ ዲፕ ኖሌጅ የሌላቸው ሰዎች ማለት ነው ትክክለኛውን ፉቴጅ ይሄ ሩሙ ያለውን ፖሲብል የሆነ ፉቴጅ ለማምጣት እንጠቀምበታለን ማለት ነው። ነገር ግን ከዚህ በኋላ ሲኒማቲክ የሆኑ ነገሮችን ደግሞ መስራት የምንፈልግ ከሆነ አውቶ ሞድ በፍጹም ማለት ነው የሚጠቅመን አይነት የካሜራ ሞድ ደግሞ ሆኖ አናገኘውም ማለት። ስለዚህ ሌሎች ደግሞ ሞዶችን ለማየት ያስፈልጋል። ስለዚህ አውቶ ሞድ የምናደርገው ጊዜ ምን አይነት ነገር ላይ ነው? እኛ ኮንትሮል የማንፈልግ ታይም ላይ፣ ለምሳሌ በፕሮፌሽናልም ደረጃ ደግሞ እየሰራን ማለት ነው በጣም ተለዋዋጭ የሆነ ኢንቫይሮንመንት ቼንጆች ቀረጻችን ላይ በጣም ተለዋዋጭ የሆኑ የኤክስፖዠር ኢንቫይሮንመንት ቼንጆች በሚያጋጥሙን ታይም ላይ ካሜራው ራሱን ማኔጅ እያደረገ እንዲሄድ ልንለቀው እንችላለን ማለት ነው። ስለዚህ እነዚህን ካሜራው ኮንትሮል የሚያደርጋቸው ነገሮች የምንጠቀም ጊዜ አውቶ ወይም ደግሞ ግሪን ቦክሷ ላይ አድርገን ማስተካከል እንችላለን ማለት ነው። ሁለተኛው የካሜራ ሞዳችን ፕሮግራም ሞድ የሚባለው ወይም ደግሞ ፒ ተብላ የምትጻፈው ሞድ ናት ማለት ነው። ይሄኛው አውቶ ሞድ ነው፣ ነገር ግን ትንሽዬ ስማርተር ነው። ይሄ ስማርተር ያልንበት ምክንያት አውቶ ሞድ ላይ ቅድም እንዳልኳችሁ ኤቭሪ ኮንትሮል የሚያደርገው ካሜራው ነው። ነገር ግን እዚህ ፕሮግራም ሞድ ላይ ካሜራው ኮንትሮል የሚያደርገው አፐርቸር እና ሸተር ነው። አይሶን እና ዋይት ባላንስን ማነው ኮንትሮል የሚያደርገው? እኛንም ኮንትሮል የምናደርገው ማለት። ስለዚህ ፓወር ቢያንስ ስፕሊት የኮንትሮል ፓወራችን ትንሽዬ ይኖረናል ማለት። ስለዚህ እኛ አይሶን እና
ዋይት ባላንስን ኮንትሮል እናደርጋለን የከለር ኮምፖነንቱን። ከዛ በኋላ ካሜራው ደግሞ ምንድን ያደርጋል የሸተርን እና አፐርቸርን ኮንትሮል ያደርጋል ማለት። ስለዚህ ፕሮግራም ሞድን መጠቀም ከአውቶ የተሻለ የተወሰነ የኮንትሮል ሌቭል ለቀራጩ ይሰጠዋል ማለት ነው። ሶስተኛው የካሜራ ሞዳችን አፐርቸር ፕራዮሪቲ ወይም ደግሞ ካሜራችን ላይ ኤቪ ተብሎ የተጻፈው ሞድ ነው። ይሄ ኤቪ ወር ደግሞ አፐርቸር ፕራዮሪቲ የምንለው እኛ ኮንትሮል የምናደርገው አፐርቸርን ይሆናል። ካሜራው ደግሞ ከአፐርቸር ውጭ ያሉትን ሴቲንጎች ለምሳሌ ሸተር ስፒድ ሊሆን ይችላል፣ አይሶ ሊሆን ይችላል፣ ዋይት ባላንስን ኮንትሮል ያደርግልናል ማለት ነው። ይሄ ሞድ በጣም የምንጠቀመው ለምሳሌ ዴፕዝ ኦፍ ፊልድ ክሬት ማድረግ በምንፈልግበት ጊዜ አፐርቸርን ኮንትሮል ማድረግ ያለብን እኛ ነን። ቢካዝ ፎከስ ከአንዱ ቦታ ወደ አንድ ቦታ መሄድ ያስፈልገዋል እና ማኑዋሊ መሰራት ያለበት የፎከስ ነገር ነው ማለት። ስለዚህ ለፎከስ ደግሞ ዴፕዝ ኦፍ ፊልድን ክሬት ለማድረግ የምንጠቀመው አፐርቸርን ስለሆነ ኤቪ ላይ አፐርቸር ፕራዮሪቲ ስለሚል አፐርቸርን እኛ ኮንትሮል እናደርጋለን። ነገር ግን ኤቭሪቲንግ ኤልስ ምን ያደርጋል ማለት ነው ካሜራው ኮንትሮል ያደርጋል። ስለዚህ ስፔሲፊክ የሆኑ ታስኮችን ለመስራት ስፔሻሊ ከዴፕዝ ኦፍ ፊልድ ጋር ያሉ ታስኮችን ለመስራት አፐርቸር ፕራዮሪቲ ኦር ደግሞ ኤቪ ላይ ሞዳችንን አድርገን መጠቀም እንችላለን። ነገር ግን መርሳት የሌለብን ነገር ኖርማሊ አፐርቸርን ስንጠቀም ዳያላችን እችኛዋ ናት። ኤቪ ላይ አድርገን ወይም ደግሞ አፐርቸር ፕራዮሪቲ ላይ ሞዳችንን አደረግነው ማለት ግን እችኛዋን ሳይሆን የምንጠቀማት የሸተር ዳያሏን ነው የምንጠቀማት ማለት። ስለዚህ አፐርቸርን ኮንትሮል ለማድረግ ይሄኛውን ሳይሆን አፐርቸር ፕራዮሪቲ ላይ እችኛዋን የሸተር ዳያል መጠቀማችንን መርሳት አይኖርብን። አራተኛው የካሜራ ሞዳችን ሸተር ፕራዮሪቲ ወይም ደግሞ ቲቪ የሚባለው ነው ማለት ነው። ስለዚህ ይሄ የሸተር ፕራዮሪቲ ደግሞ ልክ አፐርቸር ፕራዮሪቲ ላይ አፐርቸርን ለኛ ኮንትሮል እንደተሰጠን እዚህ ጋር ደግሞ ሸተር ፕራዮሪቲ ላይ ሸተር ስፒዱን ኮንትሮል የምናደርገው እኛ ነን። ከዛ በኋላ ሬስት ደግሞ አፐርቸርን ዋይት ባላንስን እና አይሶን ኮንትሮል ደግሞ የሚያደርገው ካሜራ ነው ማለት ነው። ይሄ ሸተር ፕራዮሪቲ በጣም የሚጠቅመን ስፔሻሊ የምንቀርጻቸው ኦር ደግሞ ፎቶ የምናነሳቸው ነገሮች ስፒድ ላይ ከሆኑ ኦር ደግሞ ሙቪንግ ከሆኑ ይሄ ስፔሻሊ ከሞሽን ብለር ጋር የተያያዘ ነገር ስላለው ሸተር ስፒድ ከሞሽን ብለር ጋር የተያያዘ ነገር ስላለው ምን ማድረግ እንችላለን? ስፔሲፊካሊ እሱን ኮንትሮል ልናደርግበት እንችላለን። ስለዚህ ሸተር እንደ ኮንትሮል እንድናደርገው ይሰጠናል። ሌሎቹ ነገሮች ግን አፐርቸርን፣ አይሶን እና ዋይት ባላንስን ካሜራው ራሱ ቴክ ኬር ያደርግልናል ማለት ነው። አምስተኛውና ስፔሻሊ ፕሮፌሽናል የሆኑ ሲኒማቶግራፈርስ የሚጠቀሙበት የካሜራ ሞድ ደግሞ ማኑዋል የሚባለው ካሜራ ሞድ ነው። እቺ ማኑዋል የምትለው ነገር ኤም ተብላ ነው ካሜራችን ላይ የተጻፈችው። ስለዚህ እዚህ ማኑዋል ላይ ከሆነን ካሜራችን ብዙ የሚረዳን ነገር የለም ማለት። ስለዚህ የምናስበውን ጭንቅላታችን ላይ የምናስበውን ፉቴጅ ኦር ደግሞ አውትፑቱ ይሆናል ብለን የምናስበውን ነገር ምን ማድረግ ያስፈልገናል? እኛው ራሳችን ከኤክስፖዠር አንጻር እና ከከለር አንጻር እኛ ራሳችን ሴት የምናደርግበት ነው። ስለዚህ አፐርቸርም፣ አይሶም፣ ዋይት ባላንስም እንደገና ሸተር ስፒድንም ጠቅላላውን አዘሆል ካሜራው ላይ ያሉትን ሴቲንጎች በሙላ እኛ ራሳችንን ሴት የምናደርገው ማለት። ስለዚህ ካሜራው የሚረዳን ነገር አይኖርም። እንደ ሌሎቹ ሞዶች ካሜራው የሚረዳውን ነገር አይኖርም። ስፔሲፊካሊ እኛ የምንፈልገውን ነገር ግን ምን የምናደርግበት ነው? ኢምፖዝ የምናደርግበት ካሜራችንን ፉሊ የምናዝበት ቴክኒክ ነው ማለት። ስለዚህ ይሄኛው ስፔሻሊ በጣም ፕሮፌሽናል የሆኑ ነገሮችን የምትሰሩ ከሆነ ከስሩ ታይም ደግሞ ማለት ነው አውቶ እየተጠቀማችሁ እየሄዳችሁ በቃ ኢንቫይሮንመንቶችን ያወቃችሁት እንደሆነ ለዚህ ነገር ይሄንን እንጠቀማለሁ ለዚህ ነገር ይሄንን እንጠቀማለሁ ብላችሁ የያዛችሁት ነገር በያዛችሁት ዕውቀት የተነሳ ኤቭሪ ነገር አያስፈልጋችሁም። ካሜራው እርዳታ አያስፈልገኝም፣ የካሜራ እርዳታ አያስፈልገኝም። እኔ ራሴ አፐርቸሬንም ሸተሬንም አይሶዬንም ዋይት ባላንሴንም እኔ ራሴ ማኔጅ ማድረግ እችላለሁ ስትሉ የምትጠቀሙት ፕሮፌሽናል የሆነ የካሜራ ሞድ ነው ማለት ነው። ስድስተኛ የካሜራ ሞዳችን ደግሞ በልብ ሞድ ወይም ደግሞ ካሜራችን ላይ ቢ የምትለዋ ምልክት ናት ማለት ነው። እቺ በልብ ሞድ ላይ ካሜራችንን አደረግነው ማለት የሸተር በተናችንን ፕሬስ እስካደረግነው ድረስ ምን አይልም ማለት ነው። ሸተራችን ኦር ደግሞ የካሜራችን በር አይዘጋም። ስለዚህ እነዚህን አይነት ነገሮች ደግሞ ለምሳሌ ለሎንግ ኤክስፖዠር የሆኑ ፒክቸሮች ስፔሻሊ ደግሞ ላይት ፔይንቲንግ ለመስራት እናደርጋቸዋለን እንጠቀማቸዋለን ማለት ነው። ለምሳሌ አሁን እስካሁን ድረስ ይዤዋለሁ ሸተሩን። ስለዚህ ይኸው እስካሁን ድረስ ምን አላደረገም፣ ፎቶን አላነሳውም። ናው አሁን ብለቀው ግን ምን ያደርግልኛል? ያነሳልኛል ማለት ነው። ስለዚህ በዚህ
ብቻ ይሄንን በልብ ማኑዋል ሞዱን ማለት ነው በመጠቀም ብቻ ሸተራችንን በደንብ እስከምንፈልገው ድረስ ማለት ነው ዊዛውት ሸተር እንትኗን ዳያሏን ሳንጠቀም ምን ማድረግ እንችላለን? ኮንትሮል ማድረግ እንችላለን ማለት ነው። ከነዚህ ሞዶች በተጨማሪ መጨረሻ ላይ የምናገኛቸው ሞዶች ደግሞ C1፣ C2 እና C3 የሚባሉ ሞዶች አሉ። እነዚህ ሞዶች እንደ ፕሪሴት ሴቭ የምናደርግባቸው ኤክስፖዠር እና ከለርን ሴቭ የምናደርግባቸው እንደኛ ፍላጎት ሴቭ የምናደርግባቸው ሞዶች ናቸው ማለት ነው። ለምሳሌ አንድ ስራ ስንሰራ ማለት ነው በጣም የተለያዩ ኢንቫይሮንመንቶች ሊያጋጥሙን ይችላሉ ቅድም እንዳልኳችሁ እና አውቶ ላይ ከመጠቀም እነዚህን ነገሮች በተለያየ ኢንቫይሮንመንት ሴታፖች እንደ ፕሪሴት አስቀምጠን እነዚህን በሲምፕሊ ሞድ ብቻ በመቀያየር እና ውስጥ ገብተን ማለት ባለማስተካከል ኢዝሊ ምን ማድረግ እንችላለን? ለኢንቫይሮንመንቱ የሚመጥነውን ሉክ ክሬት እያደረግን መሄድ እንችላለን ማለት ነው። ስለዚህ ይሄኛው ቀለል ለማድረግ አዘ ፕሪሴት ሴቭ የምናደርግባቸው ሞዶች ናቸው C1፣ C2 እና C3 የሚባሉት ማለት። ስለዚህ እንደ ፍላጎታችሁ ምን ማድረግ ይቻላል? ሴቭ አድርጎ መጠቀም ይቻላል ማለት ነው። ስለዚህ ተመልካቾቻችን ዛሬ ላይ ካነን ካሜራ ላይ ያሉትን አትሊስት 7 የሚደርሱ ማለት ነው የካሜራ ሞዶችን አይተናል። ስለዚህ መቼ እና የት እንጠቀማቸው የሚሉትን እንዴት እንጠቀማቸው የሚሉትን ነገሮች አይተናል። በሌላ ቪዲዮ ደግሞ ማለት ነው የተለያዩ ለምሳሌ የሌሎች ካሜራዎችን ሞዶች የምናይባቸው እንዲሁም የተለያዩ የሲኒማቶግራፊ ላይ ያተኮሩ ነገሮችን የምናይባቸው ቪዲዮዎችን ከዚህ በኋላ ላይ እንዳያመልጣችሁ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ፕሮግራም እስክንገናኝ ድረስ ፒስ